ሰዎች አያከብሩሽም? ይህንን ስትሰሚ ምን ተሰማሽ? አንዳንድ ሴቶች ሰዎች ወደ ተሰበሰቡበት ቦታ ሲሄዱ ሁሉም ሰው ዞር ብሎ ያያቸዋል፣ ሁሉም ያዳምጣቸዋል፣ ሁሉም ያከብራቸዋል። አንቺ ስትሆኚስ? ዛሬ ግን ይህ ይቀየራል። ምክንያቱም በዚህ ቪዲዮ ሰዎች እንዲያከብሩሽ የሚያደርጉ 6 ሚስጥሮችን እነግርሻለሁ። እስከ መጨረሻው ተከታተይኝ። ምክንያቱም አምስተኛውና ስድስተኛው ሚስጥር ህይወትሽን ሙሉ በሙሉ ይቀይሩታል። የመጀመሪያው ሰዎች እንዲያከብሩሽ የሚያደርገው ሚስጥር ራስሽን ከምንም ነገር በላይ ማክበር ነው። ብዙዎቻችን ያደግነው ለሰው ቅድሚያ ስጪ፣ ራስ ወዳድ አትሁኚ እየተባልን ነው። ነገር ግን ይህ አስተሳሰብ ሳናውቀው ራሳችንን እንድንረሳና ዋጋ እንድናጣ አድርጎናል። ሰዎች የራሳቸው የሆነ መነጽር አላቸው። ያ መነጽር ደግሞ አንቺ ለራስሽ ያለሽን ቦታ የሚያሳይ ነው። አንቺ ራስሽን የምትንቂ ከሆነ፣ ለራስሽ ጊዜ የማትሰጪ ከሆነ፣ የራስሽን ስሜት ወደ ጎን የምትገፊ ከሆነ ሰዎችም ልክ አንቺ የሰጠሽውን ቦታ ነው የሚሰጡሽ። ክብር ከውስጥ ወደ ውጭ የሚንጸባረቅ ብርሃን ነው። ራስሽን ስታከብሪ ሌሎችም አንቺ ለራስሽ የሰጠሽውን ክብር ያዩና ያለምንም ጥያቄ ያከብሩሻል። ታዲያ ይህንን ሚስጥር ወደ ተግባር ለመቀየርና እውነተኛ ለውጥ ለማምጣት ከዛሬ ጀምሮ ማድረግ ያለብሽ ወሳኝ እርምጃ አለ። እሱም ከራስሽ ጋር የምታደርጉን የውስጥ ንግግር መቀየር ነው። መስታወት ፊት ስትቆሚ በራስሽ ላይ የምትሰጪውን ትችት ማቆም አለብሽ። እኔ እኮ ደካማ ነኝ፣ እኔ እኮ አያምርብኝም፣ እኔ እኮ አረባም የሚሉትን ቃላት አውጥተሽ ጣያቸው። ከዛሬ ጀምሮ ለራስሽ ጊዜ ስጪ፣ የምትወጂውን ልብስ ልበሺ፣ ጤናሽን ጠብቂ። እንዲሁም ልክ በጣም ለምትወጂውና ለምታከብሩ ሰው የምታደርጊውን እንክብካቤ ሁሉ ለራስሽ ማድረግ ጀምሪ። ራስሽን እንደ ውድ ዕንቁ ስትንከባከቢ ሰዎችም አንቺን እንደ ዕንቁ ማየትና ማክበር ይጀምራሉ። ሁለተኛው ሚስጥር ደግሞ ግልጽ የሆነ ድንበር ወይም ባውንደሪ ማስቀመጥ ነው። ድንበር የሌለው ቤት ማንኛውም ሰው እንደፈለገ የሚገባበትና የሚወጣበት ነው። ህይወትሽም እንደዚሁ ነው። ሰዎች እንዲያከብሩሽ ከፈለግሽ በህይወትሽ ዙሪያ ጠንካራ አጥር ሊኖርሽ ይገባል። ሰዎች ምን ማውራት እንዳለባቸው፣ እንዴት ሊይዙሽ እንደሚገባ መወሰን ያለብሽ አንቺው ነሽ። ማንም ሰው በህይወትሽ ውስጥ ገብቶ እንደፈለገ እንዲፈነጭ መፍቀድ የለብሽም። አንዳንዴ ሰውን ላለማጣት ብለን ማንኛውንም አይነት ባህሪ እንታገሳለን። ነገር ግን ይህ ትልቅ ስህተት ነው። የሚያከብርሽ ሰው ድንበርሽን ያከብራል። ድንበርሽን የሚጥስ ሰው ደግሞ ክብርሽን አይፈልግም። ይህንን ሚስጥር በህይወትሽ ውስጥ ተግባራዊ ለማድረግ አሁን ላይ ወስነሽ ልተገብሩ የሚገባ ትልቅ እርምጃ አለ። ከሰዎች ጋር የሚኖርሽን የዕለት ተዕለት ግንኙነት ውስጥ የማይመችሽ ነገር ሲኖር ዝም ብለሽ መዋጥን ማቆም አለብሽ። ሰዎች ወሰንሽን ሲያልፉ ወይም በማይመች ሁኔታ ውስጥ ሲያናግሩሽ ፈገግ ብለሽ ነገር ግን በቆራጥነት ይህ ንግግርሽ አልተመቸኝም ወይም በዚህ ጉዳይ ላይ መቀለድ አልፈልግም ብለሽ መናገርን ልመጂ። በመጀመሪያ አካባቢ ሰዎች ሊደነግጡ ወይም ሊቀየሙሽ ይችላሉ። ነገር ግን ከጊዜ በኋላ አንቺን ማክበርና ድንበርሽን መጠበቅ ግዴታቸው እንደሆነ ይገነዘባሉ። የአንቺን ድንበር የማያከብር ሰው ከህይወትሽ ቢወጣ የሚጎልብሽ ነገር የለም። ሶስተኛው ሚስጥር ያለምንም ጸጸት እምቢ ማለትን መልመድ ነው። ይህ ለብዙዎቻችን ከባድ እንደሆነ አውቃለሁ። እምቢ ካልኩኝ ሰዎች ይጠሉኛል፣ ይሩቁኛል የሚል ፍርሃት አለብን። ነገር ግን እውነታው ከዚህ የተለየ ነው። ሁልጊዜ ለሁሉም ነገር እሺ የምትይ ሴት ከሆንሽ ሰዎች አንቺን እንደ አማራጭ እንጂ እንደ ቅድሚያ አይመለከቱሽም። ጊዜሽን፣ ጉልበትሽንና ገንዘብሽን ያላግባብ ይጠቀሙበታል። እምቢ ማለት መብትሽ ነው። እምቢ ማለት ራስ ወዳድነት ሳይሆን ለራስሽ የምትሰጪው የጥበቃ ጋሻ ነው። አንቺ ለራስሽ ህይወት፣ ለራስሽ ሰላም እሺ ለማለት ለሌሎች አላስፈላጊ ጥያቄዎች እምቢ ማለት ግዴታሽ ነው። ይህን ታላቅ የነጻነት ሚስጥር በተግባር ለማየት ደግሞ ቀለል ያለ ነገር ግን ህይወትሽን ሙሉ በሙሉ የሚቀይር እርምጃ መውሰድ ይኖርብሻል። ሰዎች የሆነ ነገር እንድታደርጊላቸው ሲጠይቁሽና ውስጣዊ ስሜትሽ ደስተኛ ካልሆነ ወዲያውኑ እሺ ከማለት ታቀቢ። ትንሽ ላስብበትና እነግርሃለሁ ወይም ፕሮግራሜሊና መልስልሻለሁ በማለት ለራስሽ የማሰባ ጊዜ ስጪ። ከዚያም ማድረግ የማትፈልጊ ከሆነ ረጅም ማብራሪያና ይቅርታ ሳትደረድሪ ይቅርታ ይህንን ማድረግ አልችልም ብለሽ በአጭሩና በትህትና መልስ ስጪ። ይህንን ስታደርጊ ሰዎች ጊዜሽን ማክበር ይጀምራሉ፣ አንቺንም ከፍ አድርገው ይመለከቱሻል። አራተኛው ሚስጥር ስሜትሽን መቆጣጠርና የዝምታን ኃይል መጠቀም ነው። ሰዎች በቀላሉ ስሜትሽን መቆጣጠር ከቻሉ አንቺን ማክበር ያቆማሉ። በትንሽ በትልቁ የምትበሳጭ ከሆነ ድምጽሽን ከፍ አድርገሽ የምትጮህ ወይም
ሁልጊዜ ራስሽን ለማስረዳት የምትለፊ ከሆነ ሰዎች እንደ ደካማ ይቆጥሩሻል። ጠንካራና የተከበረች ሴት ስሜቷን ለሰዎች አሳልፋ አትሰጥም። የሆነ ሰው ሊያበሳጭሽ ሲሞክር ወይም ያልተገባ ንግግር ሲናገርሽ በንዴት ከመመለስ ይልቅ ዝምታን መምረጥ ትልቅ ጥንካሬ ነው። ዝምታሽ ከሺህ ቃላት በላይ ይናገራል። ይህንን የውስጥ ኃይልሽን አውጥተሽ ተግባራዊ ለማድረግ በቀጣይ በሕይወትሽ ውስጥ የሚያበሳጭ ነገር ሲገጥምሽ ይህንን ወሳኝ እርምጃ ውሰጂ። አንድ ሰው ከሰላምሽ ሊያወጣሽ ሲሞክር ወዲያውኑ መልስ ከመስጠትሽ በፊት በጥልቀት ተንፍሽና እስከ 5 ቁጠሪ። ምላሽ መስጠት ግዴታ እንዳልሆነ ለራስሽ ንገሩ። አስፈላጊ ከሆነም ሰውየውን አይን አይኑን እያየሽ ምንም ቃል ሳትተነፍሺ ዝም ብለሽ እለፊው። ይህ ድርጊትሽ የኔ ሰላም ካንተ ንግግር በላይ ክቡር ነው የሚል ጠንካራ መልእክት ያስተላልፋል። ሰዎች አንቺን በቀላሉ ማንቀሳቀስ እንደማይችሉ ሲረዱ ያለምንም ማስገዳጅነት አንገታቸውን ደፍተው ያከብሩሻል። አምስተኛው ሚስጥር አቋቋምሽና አይን ላይን መተያየት ነው። ሰዎች አንቺን ከማናገራቸው በፊት ገና ወደ እነሱ ስትሄጂ የሚያዩት ገጽታሽንና የሰውነት ቋንቋሽን ነው። አንገቷን ደፍታ ትከሻዋን ጥላ የምትራመድ ሴት ሳታውቀው እኔ ዋጋ የለኝም አታክብሩኝ የሚል መልእክት እያስተላለፈች ነው። ነገር ግን ቀና ብላ የምትራመድ ሰዎችን አይን አይናቸውን እያየች የምታወራ ሴት በሰዎች ዘንድ ትልቅ ሞገስና ግርማ ይኖራታል። ስለዚህ አንቺም ይህንን ግርማ ሞገስ ለመላበስ ከዛሬዋ ሰከንድ ጀምሮ አቋቋምሽንና አካሄድሽን ማስተካከል አለብሽ። ሁልጊዜ ስትራመጂም ሆነ ስትቀመጪ ትከሻሽን ቀና አድርጊ፣ ደረትሽን ነፋ አድርጊ፣ አንገትሽን ከፍ አድርገሽ ተራመጂ። ሰዎችን ስታናግሪ ወደ ታች ወይም ወደ ጎን ማየትሽን አቁሚ። በቀጥታ አይን አይናቸውን እያየሽ በራስ መተማመን አውሪ። ይህ ቀላል አካላዊ ለውጥ ውስጣዊ የራስ መተማመንሽን ከመገንባቱም በላይ ሰዎች አንቺን የሚያዩበትን መንገድ በቅጽበት ይቀይረዋል። ይህች ሴት ራሷን የምታውቅና የምታከብር ናት ብለው ስለሚያስቡ በክብር ይዙሻል። ስድስተኛውና የመጨረሻው ሚስጥር ለራስሽ የገባሽውን ቃል ማክበር ነው። ይህ ከሁሉም በላይ ትልቁና ወሳኙ ሚስጥር ነው። ሰዎች አንቺን እንዲያምኑሽና እንዲያከብሩሽ ከፈለግሽ በመጀመሪያ አንቺው ራስሽን ማመን አለብሽ። ነገ ጠዋት ተነስቼ ስፖርት እሰራለሁ ብለሽ ተኝተሽ ጠዋት ግን ሳትነሺ ከቀረሽ ይህ መጥፎ ልማድማ አቆማለሁ ብለሽ ደጋግመሽ ወደዛ የምትመለሽ ከሆነ አእምሮሽ አንቺን ማመን ያቆማል። ራስሽን ማመን ስታቆሚ ደግሞ ያ በራስ መተማመን ማጣትሽ በገጽታሽ ላይ ይነበባል። ሰዎች የራሷን ቃል የማታከብር ሴት አያከብሩም። ይህንን የክብር ሁሉ ጣሪያ የሆነ ሚስጥር ተግባራዊ ለማድረግ ከዛሬ ጀምሮ ለራስሽ ታማኝ መሆንን ልምምድ ማድረግ አለብሽ። በጣም ትላልቅ ቃሎችን ገብተሽ ከመውደቅ ትንንሽ ቃሎችን ለራስሽ እየገባሽ መፈጸም ጀምሪ። ዛሬ 10 ገጽ መጽሐፍ አነባለሁ ብለሽ ለራስሽ ቃል ከገባሽ ምንም ቢፈጠር ያንን ሳታደርጊ አትተኝ። ለራስሽ የምትገቢው ቃል ልክ ለፈጣሪሽ ወይም ለምትፈሪ ሰው እንደገባሽው ቃል አድርገሽ ውሰጁ። የራስሽን ቃል አክብረሽ ስትተገብሪ ውስጣዊ ጥንካሬሽ እያደገ ይመጣል። ሰዎችም አንቺን እንዳስተማማኝ ጠንካራና ክብር የሚገባ ሴት አድርገው ይወስዱሻል። ማንም ሰው ዋጋሽን እንዲቀንስብሽ ፈጽሞ አትፍቀጂ። አንቺ ውድ ዕንቁ ስለሆንሽ እነዚህን ሕጎች በተግባር አውለሽ የሚገባሽን ክብር አግኚ። አሁን በአእምሮሽ ለምታስቢያትና የክብር ለሚገባት ለምትወጃት እህትሽ ወይም ጓደኛሽ ይህንን ቪዲዮ ሼር አድርጊላት። እንዲሁም እንዲህ አይነት ምክሮችን ሁሌም ለማግኘት ሰብስክራይብ አድርጊ። ቀጣይ እንድሰራ የምትፈልጊውን ሀሳብ ኮመንት ላይ ጻፍልኝ። በቀጣይ ቪዲዮ እስክንገናኝ ሁልጊዜም በሕይወትሽ ላይ አብቢ።